ያዕቆብ በሎዛ መንገድ ላይ ሳለ ያየው የእግዚአብሔርና የመሰላሉ ህልም ፍቺውና ትርጓሜው ምንድን ነው? የኦሪት ዘፍጥረት ምዕራፍ 28 ይህንን ታሪክ በደንብ ይጠቅስልናል። ያዕቆብ ከከነዓን ወደ ሶርያዊው ላባ ቤት ያደረገውን ጉዞ እንዲሁም ደግሞ በጉዞ ላይ የገጠመውን ታሪክ የሚዘግብልን ምዕራፍ ነው። በዚህ ውስጥ እንግዲህ አንድ መሰረታዊ ታሪክና ሁላችንም የምናውቀው ነገር አለ። ሎዛ ሲደርስ መሽቶበት እንቅልፉን ተኛ። በህልምም እግዚአብሔር ተገለጠለት። እሱም ድንጋይ ተንተርሶ ሳለ ከምድር እስከ ሰማይ የደረሰ መሰላል ተተክሎ በጫፉም ደግሞ እግዚአብሔር ቆሞ ሲያነጋገረውና ቃል ሲገባለት ለአባቶቹ የገባለትን ቃል ለሱም ሲደግምለት እንመለከታለን። እንግዲህ ምሳሌነቱ ምንድነው ነው? ብዙ ጊዜ ከምናውቀው ከመቤታችን ምሳሌ ውጪ ሌሎች ብዙ ምሳሌዎች አሉት። ዛሬ አንዱን ነግራቸዋለሁ። ሎዛ በኋላ ላይ ያዕቆብ እግዚአብሔርን ስላየበት ይህ የእግዚአብሔር ቤት ነው ብሎ ቤቴል የሚል ስምን ሰጡ። ቤቴል ወደሚለው ተቀይሯል። እሱም የእግዚአብሔር ቤት ማለት ነው። ምክንያቱም እግዚአብሔር በዚህ ስፍራ አለ እንዳለው ሁሉ እግዚአብሔር በዛ ስፍራ ስለተገለጠለትና እሱም በኋላ ላይ ድንጋዩን ተክሎ ዘይት አፈሶበት ስሙን ሰይሞ ስለሄደ ቤቴል ብሎታል ማለት ነው። ሎዛ ወይም ደግሞ ቤቴል የቤተ ክርስቲያን ምሳሌ ይሆናል ማለት ነው። ሁለተኛ ደግሞ ተንተርሶ የተኛው ድንጋይ ደግሞ የክርስቶስ ምሳሌ ነው። ሶስተኛ ደግሞ የመሰላሉ ደግሞ የመንፈሳዊነት ወይም ደግሞ የሃይማኖት ምሳሌ ነው። በመንፈሳዊነት ሰዎች ይወጡበታል፣ ይወርዱበታል። በዛም በመሰላሉ መላእክት ሲወጡበትና ሲወርዱበት እንደታየ ሁሉ ሰዎች በዛ በመንፈሳዊነት በመሰላል ላይ ወደ እግዚአብሔር ሲወጡበት፣ ኋላም በኃጢአት ደግሞ ሲወርዱበት የምናየው ነገር ነው ማለት ነው። ሌላው ደግሞ እንግዲህ ያዕቆብ ለብቻው ነበር ሲሄድ የነበረው ከከነዓን ወጥቶ ወደ ካራን ወይም ደግሞ ወደ ሶርያዊ ወደ ላባ ቤት ብቻውን ሲሄድ ነበር መሃል ላይ እግዚአብሔር የተገለጠለት። ይህን ደግሞ የሚያመለክተን የሰው ልጅ ክርስቶስን ከተንተራሰ በሱም ከተማመነ እንዲሁም ደግሞ በትክክለኛው የመንፈሳዊ ጎዳና ላይ ካለ ማንም ሰው እንኳን ከእርሱ ጋር ባይኖር እግዚአብሔር ግን ከእሱ ጋር እንዳለ የሚያመለክተን ነው ብለው አባቶቻችን ተርጉመውልናል።